አባቴ እንዴት ነው? ምን ሆኗል? አሞት ከስራ እዚህ ጋር እኮ ፀሐዩ ታዲያ ይከብዶት። ውይ የኔ አባት በቃ ማረጉ ነገር ሳታ ስላሴዎች ጋር የመጣው እንትን እንደምታደርገኝ ያርገኝ ነው። ሐዋሳን ያሉት ያንተ አባት በአካውንቲንግ ዲግሪ ያለ እውነት በእውነት ነው። እስቲ ይምጡ ምን ውስጥ ያዙት እቃዎት ኑ እዛ ፀሐይ ከሚመታውት መኪና ውስጥ ሆነ እናውራ። ይምጡ የኔ አባት ቀስ ብለው። ከሁሉ በፊት ግን በጣም ደስ ያለኝ ነገር ምንድነው መሰለኝ? እሺ ይኸውልህ ለካ ለወጣቶችም መንፈስ ቅዱስ እንደዚህ ይመራቸዋል። የኔ አባት እውነቴን ነው የምልህ። በቃ እኔ ተስፋ ቆርጫለሁ። 3 ወሬ ነው ስራ አስቆሞኝ ነው ክርክር መጥቼ ነው ከሐዋሳ ማለት ነው ይዤ የመጣሁትን ልብሴን ሸጥኩኝ፣ ሳንቲሜን ጨረስኩኝ። ብታምነኝም ብታምነኝ ባታምነኝ እውነቴን ነው የምልህ። ዛሬ 3ኛ ቀኔ ነው ያልቀመስኩት። 3ኛ ቀን ምግብ ከበሉ በእውነት ምስክሬ ነው፣ ጌታ ምስክሬ ነው። ደጁ ላይ በዚህ ስልሜ ምንድን ነው የማዋሸው? እሱ ደጅ መጥቼ እሱ አጠገብ ሆኜማ ደግሞ ዋሻለሁ። ምንድን ነው? በሌጀር አካውንታንትና በግሩፕ ኮኦርዲኔተር ነበር የምሰራው። በእውነት ነው የምነግርህ። በጣም የሚገርመው ኦገስት 31 2006 ግራጁዌት ሳይደርግ በወሩ ነው ስራውን እግዚአብሔር ያገኘ የሰጠኝ። በነገራችን ላይ ይሄ በዚህ በኩል 4 ጥይት ነው። ምን ሆኖ ነው እሱ ጥይት የተመታው? አየሩ ልት ነበርኩ በፊት። እሺ አረ ኤርቦርን ኦል ዘ ዌይ ነው። በአየር ላይ ነው የተመታሁት። እኔ አንተ አባት እመቤቴ ምርኩዞ ነኝ፣ ስላሴዎች ምርኩዞ ነኝ። አንድ ቀን ከዘር ይዤ አላውቅም። ድፍን 70 ዓመቴ ነው አሁን። እውነት አይመስልም? ጠንካራ 70 ዓመቴ ነው። 70 ድፍን ዓመቴ ነው። በነገራችን ላይ 4 ልጆች ነው ያሉት። ከዚህ በኋላ የተፈጠሩ ልጆች ናቸው። ታዲያ ለጌታ ምን ያንሰዋል? ምን ይሰማል? ልጅ ማልበር ሰማል። እኔ መልእክተኛው እባላለሁ። ይሄ ቲክቶክ ምናምን የሚባል ነገር ያውቃሉ? እዛ ጋር ሰዎች መልእክት አድርስ እያሉ ይልኩኛል። እና እግዚአብሔር ረድቶ እንግዲህ ከእርሶ ጋር ክብር ለእግዚአብሔር ይሁን። አሁን ዛሬ ጾም መያዣ ነው። እኔ ጋር መብላት ይፈልጋሉ። ከልጄ ጋር ምንድን ነው ያማረው? እስቲ ያማረ መብላት ብቻ ገባኝ። ለእኔ ያዝነህ ነው ምናምን እንዳትለኝ። እሺ እኔ ሽሮ ነው የምወደው። ሽሮ ማሳደገን እኮ እዚህ አደረሰን። በቃ ስለዚህ እንሂድ። ከእግዚአብሔር አይደል ያገናኝ። ዛሬ እኔ ጋር ይቆዩ። እኔ ጋር ዝም ብለው ደርሰን እንመለስ። ኦኬ እሺ ነባት። እንዴት ነው ታዲያ? በእውነት ቃሉ ራሱ መግለጽ ያቅተኛል። በእውነት ነው ነገር። እቺ ስንት ትመስሎታለች? ቁጭ በሉ። ምንም መነሳት የለው። እግዚአብሔርን ብዬ እግዚአብሔርን አይሆንም ስለማይሆን ያዙ። እቺ ስንት ትመስሎታለች? ምን ይሻለኛል? በእውነት ስንቱን ከታች 5 ናቸው። 5 ሺህ እሱኛው 10 ሺህ 5 10 ይሄኛውስ 20 ሺህ ይሄስ
አባት አይነሱ። እሺ ይሄንን ያደረገልዎት ኦርቢት ኤሌክትሮኒክስ ነው። እሺ እነሱን በደንብ ያመስግኑ። እሺ ሚዲያ ማመስገን ይችላሉ። ኦልሬዲ ሚዲያ ላይ ነው እኮ አሁን ማመስገን ይችላሉ። ለማገኘው ሚዲያ ኦርቢትን ማመስገን ይችላሉ። ይቻላል በደንብ በቅርብ ቀን ሰማዋል። በራሳቸው በመንግስት ነው ማወራለ። እሺ ምን አድረስ ይሄስ የመጨረሻ ማሰርግ ወይ ስንት ብር ያዘው? አቆይ 10 20 30 40 ሺህ ምን ብዬ ልንገር። በቃ በእውነት በቃ እግዚአብሔር በቃ አጠገቤ ነው ያለው። የኔ አባት ምንም ለዚህ ምን መጽሐፍ ቅዱስ ላይ ወዶ አይደለም የሚናገሩ፣ እኛ አይገባንም እንጂ እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ይላል። የኔ ዓለም አስተዋል ካልሆነ በስተቀር መልእክተኛውን እሱን ይላክልኝ፣ እሱን ይላክልኝ። የኔ አባት ክፉ አይንካብኝ። አሜን እስከ መጨረሻ አሜን። አባቴ ወዳለሁ። አንዱ ጎረምሳ ደግሞ ወስዶ አየሩልኝ መሆኔን ረስቶት ነው። በእውነት ነው የምነግርህ፣ እንዴት እንደምገልጸው አላውቅም። ደጋግሜ እግዚአብሔርን የምለምነው እንደዚህ ንጹህ ልቦናህን እግዚአብሔር ራሱን የሰጠህና አሜን። አሁን እኔ እንዳልወስድ የሰው ክሬዲት እነሱን በደንብ ያመስግኑ። ኦርቢት ራሱ ክብሩና ሞገሱን ይሰዱ። የሰሩትም እያንዳንዳቸው ድርጅቱ ግለሰቦችም የሰሩት ሁሉ ይባረክ። ከዚህ በኋላ ከልጅ ጋር መቼም አልለይም። በቃ አሁንማ በቃ ብቻዬን አይደለሁኝ። እግዚአብሔር ልጅን ሰጥቶኛል። በእውነት ልጅን ሰጥቶኛል። ከዚህ በኋላ ቀብረር ብዬ ነው በእውነት ጾሙን አስይዘኛል። ቀብረር ብያለሁ። ይኸው ደምቄያለሁ። እንዳለበስከኝ አንተም ኦርቢትም ሙሉ የኦርቢት ሰራተኞች በሙሉ ጸጋውን፣ በረከቱን፣ ጤንነቱን ከቤተሰቦቻቸው ይልበሱ። አሜን። በእውነቴን ነው የምልህ። እንደዚህ እየፈለጋችሁ የሚገርም ነው። አንፈልፈለና ያገኘኝ እኮ ወይ ቀጠሮ ይዘና አይደለም። በቃ እግዚአብሔር እንዴት እንደሚመራችሁ ነው። እና እግዚአብሔር ካንተ ጋር ይሁን። አሜን። አሁን ማሽን ቀጠኛለሁ። አዎ ሰላም ይሁን። መልካም ጊዜ።